እሺ ሰላም ለእናንተ ይሁን ውድ ክርስቲያኖች የዩቲዩብ ቻናሌ ተከታታዮች ሰላም ለእናንተ ይሁን በእግዚአብሔር ፍጹም ሰላምታ ይድረሳችሁ። የቅድስት ድንግል ማርያም የእናታችን ረድኤት በረከት አይለያችሁ። ይህን ማስጎበኛችሁ ገዳም የተክልዬ ገዳም ነው። የአባታችን የተክለ ሃይማኖት በረከታቸው ቅድስናቸው ረድኤታቸው በእኛ ላይ ይደርብን። ቀጥታ ስትገቡ ከገዳሙ እንዳያችሁት ምስለ ፍቁር ወልዳ የእመቤታችን የድንግል ማርያም ምስል አለ። በጣም ብዙ ጊዜ ወደ ገዳማት ወደ ቤተ አድባራት እየገባሁኝ በቀረጻዎች እንዳደርግና ቤተክርስቲያኖችን ላስተዋውቅ በምጥርበት ሂደት ውስጥ በጣም ያጋጠመኝ ነገር የፈቃድ ችግር ነው። አንደኛ አስተዳደሮቹ ቤተክርስቲያን አስተዳደሮች በቦታው አይገኙም። ሁለተኛ ደግሞ መቅረጽ አይቻልም ደግሞ ይሏቸዋል ጥበቃዎቹ። እንደዚህ አይነት ቻሌንጆችን ሁሉ እየተቋቋምኩኝ በቴክኒካል በሆነ መንገድ አንዳንዶችን የተደበቅኩኝ ምናምን ነው የምቀርጻቸውና እዚህም ጋር እንደተለመደው ወደ ተክልዬ ስንገባ አትቀርጹም ተብለን ነበረ። ነገር ግን ቀረጽን። ያው እግዚአብሔር ይመስገን እግዚአብሔር ረድቶን ማለት ነው። እየቀረጽኩኝ ገባው። ያው እዚህ ወደዚህ ገዳም ስትመጡ ማወቅ የሚገባችሁና ማወቅ አለባችሁ ብዬ የማስባቸውን ነገሮች እጠቁማችኋለሁ። ይህ ተክልዬ ቤተክርስቲያን ነው እና በጣም የሚያምር ቦታው በጣም የሚያምረው። ወደዚህ ቦታ ለመምጣት በመጀመሪያ ደረጃ በጣም ቀላል ነው። ማድረግ ያለባችሁ ነገሮች በጣም ቀላል ናቸው። አንደኛ መፈለግ ነው። ከየትም ቦታ ሆኑ ከየትም መፍላጎት ብቻ ነው የሚያስፈልገው። በሰንበት ቀን አዲስ አበባ የምትኖሩ ሰዎች በሰንበት ቀን፣ እኛ አሁን የሄድነው በእሑድ ቀን ነው። በሰንበት ቀን ነው ሰንበታችንን። በቃ እዚህ ቅርብ የሆነ ቡልቡላ እኮ ነው፣ ቡልቡላ ማርያም አካባቢ ነው። የእግር መንገድ የለው፣ መኪና ይገባል እስከ ቦታው ድረስ። ኦልሞስት ከቡልቡላ ማርያም ድረስ በእግራችሁ ከሄዳችሁ በታክሲ ከሄዳችሁ ከቡልቡላ ማርያም በኋላ የ10 ደቂቃ ወክ ነው የምታደርጉት። አንደኛ ወክ ማድረግ በራሱ ለጤናም ጠቃሚ ነገር ነው። ሁለተኛ ደግሞ ቦታው በጣም የሚያምር መልክዓ ምድሩ በጣም መንፈስን ስጋን የሚያድስ ቦታ ነው። እንዲህ በቃ በጣም ኢንጆይ የምታደርጉት ቦታ። ሰው መናፈሻ ኩሪፍቱ ዋተር ፓርክ ምናምን እያለ ይሄዳል። ይሄ እዚህ ጋር በስጋችሁ የምታዩት ነገር የምትሰሙት የወፎቹ ድምፅ፣ ይህ አረንጓዴው ጫካው ሁሉም ነገር በጣም የሚያምር ነው። ድምጻችሁ አይነት ሪፍሬሽ ነው የምታደርጉት። ይሄ ፍሬሽ ነገር ነው የምታዩት ነገር ፍሬሽ ነው፣ የምትሰሙት ነገር ፍሬሽ ነው። ያ ሁለተኛ ደግሞ በነፍሳችሁ ደግሞ በጣም የምትቀደሱበት የምትባረኩበት። ተመልከቱ። አሁን እዚህ ጋራ ወጣቶች ሰብሰብ ብለው የሰንበት ትምህርት ቤት አገልጋዮች ሰብሰብ ብለው በባስ ነው የመጡት። እነዚህ የት ቦታ ሰንበት ተማሪዎች እንደሆኑ አላቅም፣ ግን እዛ ነው ያገኘናቸው። እንዴት ደስ ይላል! ወጣቶች ተሰባስበው እንደዚህ በሰንበት ትምህርት ቤት በማህበራት ተደራጅተው እንደዚህ መኪና ይዘው በመኪና መጥተው ሰንበታቸውን በእንደዚህ አይነት ቅዱስ ስፍራ ደስ በሚል ቦታ ሲያሳልፉ በጣም ነው ደስ የሚለው። ሁሌ በሄድኩበት አቅራቢያ እንደዚህ አይነት ቦታዎች ሲሄድ ገዳማ ሲሄድ እንደዚህ አይነት ሰዎችን አላጣም እና ቪዲዮ ልቀርጽ ስል ትንሽ እንዳይደብራቸው ጥንቃቄ ለማድረግ ሞክሬያለሁ። ግን በኋላ ላይ ሳስፈቅዳቸው ችግር የለውም ስላሉኝ ነው አሁን በምታዩት መልኩ እየቀረጽኳቸው ያለሁት ማለት ነው። በጣም ልጆች ናቸው፣ ወጣቶች ናቸው። ግን እንዴት ደስ እንደሚሉ ፍቅራቸው ያላቸው መተባበር፣ መተሳሰባቸው። ጸበል የሚቀዳ አለ። ጸበል የተክልዬ ጸበል አለ እዚህ ጋር ጸበል ለእህቶችም እየቀዳ የሚያመጣ አለ። እናንተም ጸበል እዚህ ቦታ ላይ ሄዳችሁ መጸበል የምትችሉበት ቦታ ነው። በጣም ፈዋሽ ጸበል አለ። ስለዚህ ለጸበልም በጣም የሚመች ቦታ ጸበል ቦታው ለመጠመቅም የሚመች ደረጃውን የምታዩት ከሆነ እዚህ ጋራ ደረጃዎች አሉ። ደረጃዎቹ በስነስርዓት የተሰሩ መንገዶች በስነስርዓት ጽድት ብለው የተሰሩ ናቸው። ስለዚህ ምንም አትቸገሩም ማለት ነው። ለአካል ጉዳተኞችም የሚመች አቀራረብ ነው ያለው። በጣም ንጽህናው በጣም የሚገርም ነው። በጣም ደስ የሚለው እዚህ ቦታ በጣም የገረመኝ ደስ ያለኝ እንደ ጫካነቱ ግን በጣም ንጹህ ነው። በጣም መንገዱ ፒውር የሆነ መንገድ ነው። ደስ የሚል መንገድ ነው። አገዳሙ በደንብ ነው የያዙት ማለት ነው። ያንን ነገር አይቻለው። ከቡልቡላ ማርያም በኋላ በጣም ቅርብ የሆነ ቦታ ነው ማለት ነው። ወደዚህ ቦታ ስትመጡ ብዙ የምትቸገሩት ነገር የለም። ልጆቻችሁን ባይዘወይ ልጆቻችሁን ራሱ ይዛችሁ መምጣት የምትችሉበት ቦታ ነው። ህፃናት ልጆቻችሁን ይዛችሁ ወክ እያደረጋችሁ ከቡልቡላ ማርያም በኋላ መምጣት የምትችሉበት ነው። በጣም መጠንቀቅ የሚኖርባችሁ ነገር ብዬ ሳልናገር የማላልፈው ነገር እዚህ ቦታ ላይ ሌቦች አሉ የሚባል ኢንፎርሜሽን ሰምቻለሁ። እኔ ራሱ እየቀረጽኩ በነበረበት ሰዓት ስልክን ተጠንቀቅ ምናምን ነገር አሉኝ። ግን እኔ ከሰዎች ጋር ከጀርባዬ ሰዎችን አስከትዬ ስለሆነ የምንቀሳቀሰው እንደዚህ አይነት ቦታዎች ሲሄድ ሰዎች ስለነበሩ ግን ሌቦች ሊኖሩ ይችላሉ። ብቻችሁን መምጣት የለባችሁም። በነገራችን ላይ የገዳሙም አባቶችም ጭምር ይህን ነገር ጥቆማ ያደርጋሉ። ለምሳሌ በአዘቦት ቀን መምጣት የለባችሁም። በአዘቦት ቀን ማለት ከሰንበት ውጭ በሆነ በዓላት በሌሉበት ሰው በማይበዛበት ሰዓት ባትመጡ ጥሩ ነው ይባላል። ይኸው እዚህ ጋር አሁን ተሰባስበው ብሪፍ እያደረጋቸው ነው አብሮ እንግዲህ
እና ወደዚህ ቦታ ስትመጡ ጥንቃቄ ማድረግ ያለባችሁ ነገር አንደኛ ብቻችሁን አለመሆን፣ ሁለተኛ ደግሞ በሰንበት ቀን በዓላት ባሉበት ቀን ብትመጡ የተሻለ። በተለይ በሰንበት ቀን በጣም ይመረጣል። አንደኛ በጣም ብዙ ክርስቲያኖች ከዚህ ከአዲስ አበባ እረፍት ቀናቸው ስለሆነ በጣም ብዙ ክርስቲያኖች ወደዚህ ቦታ ይመጣሉ፣ ዝክር ይዘክራሉ። ጸበል የሚጠጡ ሰዎች አሉ እዚህ ቦታ መተው እሑድ። ስለዚህ ጸበል፣ ዝክር ማህበራት ያላችሁ ሰዎች በዚህ መንገድ እዚህ ቦታ መታችሁ ዝክራችሁ የዝክር ጊዜያችሁን የጸበል ጊዜያችሁን ማሳለፍ ትችላላችሁ። ይሄ ወደ የወንዶች መጸበያ ቦታ ነው። ወደ ጸበል ቦታው ድረስ ሂጄ ነው። እዚህ ጋር ያለው ልጆች ወረፋ ይዘው ለመጠመቅ ወረፋ ይዘው ነው። ከዚህ በኋላ ማለፍ አልችልም፣ ምክንያቱም የጸበል ቦታ ነው። ከዚህ በኋላ ካሜራ ይዤ መግባት አልችልም። እና በዛ መንገድ በጣም የሚደንቅ ቦታ ነው። ልጆቻችሁን ይዛችሁ መታችሁ አየር ልጆቻችሁ እንዲወስዱ እንዲቀደሱበት እንዲባረኩበት ይሄ የተለያየ መናፈሻ ቦታ እየሄዳችሁ እንትን ከምትሉ እዚህ እግዚአብሔር ቤት ልጆቻችሁን እንዲያሳልፉ ማድረግ ትችላላችሁ ማለት ነው። ይህንን ነገር በጣም ልትጠቀሙበት የሚገባ በተለይ አዲስ አበባ ከተማ ውስጥ የምትኖሩ ሰዎች በጣም ልትጠቀሙበት የሚገባ ትልቅ በረከት ያለው ቦታ ነው። የተክልዬ ዋሻ ተክለ ሃይማኖት ገዳም ማለት ነው። ባለፈው የቅድስት አርሴማን እዚሁ ቅርብ የሆነ የቅድስት አርሴማን ገዳም አሳይቻችሁ ነበረ። ካለፈው ያላያችሁ ሰዎች ካላችሁ ቀደም ሲል ከዚህ በፊት የለቀኩትን ቪዲዮ ገብታችሁ ማየት ትችላላችሁ። እዛም ጋር ዋሻ አለ፣ በጣም የሚያምር የጸሎት ስፍራ አለ። ገብታችሁ እሱን ማየት ትችላላችሁና በጣም የተዘዋወርኩኝ ነበር ያየሁት። ይህንን ቦታ በጣም ነው የሚያምረው። በጣም ደስ የሚል እንትን ያለው ቦታ ነው ያለው። እዚህ ጋር ምን እንደሆነ አላወኩም፣ ግን ሰዎች እየመጡ እንደ ቤተክርስቲያን ነገር አለች እዚህ ጋር የምታዩት ማለት ነው። እየመጡ ይሳለማሉ እንትን ይላሉና እቺ ምን እንደሆነች ቢሆንስ አላወኩም። የምታውቁ ሰዎች ካላችሁ ኮሜንት ላይ ጻፉልኝ። ሌሎችም ስለ ቦታው ስለዚህ ቦታ ቤተክርስቲያን ነች ምንድነች የምትለውን አላወኩም። ያው የተክልዬ ቤተክርስቲያን አልፈነዋል ቅድም እንዳሳየዋችሁ። ይሄኛው ቦታ ሰዎች ይጸልያሉ፣ እዚህ ጋር መጥተው ይሳለማሉ። ግን የቦታውን ምንነት በግልጽ ማወቅ አልቻልኩም እኔ። ቤተክርስቲያን የሚመስል ነገር አለው፣ መግቢያ በርም አለው። ስለዚህ እሱን የምታውቁ ሰዎች ኮሜንት ላይ አስቀምጡልኝ። ስለዚህ እንደነገርኳችሁ ስትመጡ ወደዚህ ቦታ ጥንቃቄ አርጋችሁ ከሰዎች ጋር ሆናችሁ ሰብሰብ ብላችሁ ብትመጡ የተሻለ የሚመረጥ ነው ማለት ነው። በነገራችን ላይ ገዳሙ ድረስ መኪና ይገባል። ምንም የሚያስጨንቅ ነገር የለም። በቤት መኪና የምትመጡ ሰዎች ገዳሙ በር ድረስ መኪናዬ ችግር ይገጥመዋል፣ መኪናዬ ሌባ ያገኘዋልና ብላችሁ ሳትሳቀቁ፣ ጥበቃዎች አሉ። በጥበቃ የተጠናከረ ነው ቦታው። ጥበቃዎች አሉ። ፓርኪንግ ቦታ አለው። በጣም ሰፊ የሆነ የፓርኪንግ ኤሪያ አለው። መኪናችሁን ፓርክ አድርጋችሁ መንቀሳቀስ ትችላላችሁ። የፎቶ ይልቅ ጸሎት እንደምታዩት ከአዲስ አበባ ይመጣሉ። በአዲስ አበባ በጣም በቅርብ ርቀት ላይ ኦልሞስት አዲስ አበባ ውስጥ ማለት ነው የሚገኝ ቦታ ነው። ስለዚህ ልጆቻችሁን በተለይ ክርስቲያኖች ልጆቻችሁን ይዛችሁ በሰንበት ቀን የተለያየ መናፈሻ መዝናኛ ቦታ ከምትወስዷቸው ይሄ በጣም ልጆችን ይዞ ለመምጣት በጣም ቅርብም ስለሆነ ከከተማ ሳትወጡ በጣም በሚያምር የተቀደሰ ስፍራ ነብሳችሁንም ስጋችሁንም አድሳችሁ የምትሄዱበት በየሳምንቱ እሑድ መመጣት ያለበት ቦታ ነው። ስለዚህ ሰንበታችሁን በእንደዚህ አይነት ቅዱስ ስፍራ ብታሳልፉ ይህ የዚህ የዳኒ ዘቀራኒ የዩቲዩብ ቻናል ምክራችን ነው። ስለዚህ ይህንን ቅዱስ ስፍራ ያልጎበኛችሁ የማታውቁ ሰዎች ይህንን ቦታ መጎብኘት አለባችሁ። ስለዚህ ይህንን መልእክት ለማስተላለፍ ነው እናንተ የመጣሁት። ጋሄድ ቀጣይ ያለውን ደግሞ ሁኔቱን አካባቢውን እንዳለ እየዞርኩኝ ዞር ዞር እያልኩ የማስጎበኛችሁ ነው የሚሆነው። መልካም ጊዜ ይሁንላችሁ። ባባይ ኛው ወደ ከዚህ የምታዩት ጫማ ያለበት በላይ ጫማ ይዞ መውጣት አይቻልም። ማለትም ያ ማለት ጫማችሁን ወደዚህ ቦታ ስትመጡ ጫማ ማውለቅ ያለበት እዚህ ጋር ነው። ያው በቦታው ስትደርሱ የምታስተውሉት ነገር ስለሆነ ከዚህ ወደ ላይ ያለው ጫማ የማይገባበት ቦታ ነው። ጫማዎች የሚቀሩት እንዳለ የምታዩት እዚህ ጋር ነው ማለት ነው። እሺ፣ በጣም ሰፊ ነው ግን ቦታው ታውቃል። ከኋላ የምታዩዋቸው የሰንበት ትምህርት ቤት መዘምራን ወይ አገልጋዮች ይመስሉኛል። ከተለያየ ደብር የመጡ ናቸው። እንዲህ በግሩፕና በማህበር የመጡ ናቸው። ስለዚህ እንደዚህ ሰብሰብ ብላችሁ ወጣቶች የሰንበት ትምህርት ቤት አገልጋዮች በማህበር በግሩፕ ናችሁ ሰንበታችሁን በዚህ ቦታ በዚህ ማሳለፍ ትችላላችሁ። በጣም በርካታ ምእመናን ናቸው ያሉት። ያው ለቪዲዮ ላይፈልጉ ይችላሉ ብዬ ነው ወደ ውስጥ ቀረብ ብዬ ያላነሷቸው። በጣም በርካታ ልጆች አሉ፣ ወጣቶች፣ በጣም ወጣቶችና እነዚህ በጣም ሰንበታቸውን በአግባቡ እየተጠቀሙ ያሉ ልጆች ናቸው ብዬ ነው የማስበው። ምክንያቱም እንዲህ በግሩፕ ናችሁ አንድ ባስ ከተለያየ አቅጣጫ ናችሁ አንድ ባስ ኮንትራት ይዛችሁ ብትመጡ
የ30 ደቂቃ የ40 ደቂቃ መንገድ ብትጓዙ ነው። ስለዚህ ይህንን ቦታ በዚህ መልኩ ወጣቶች ሰብሰብ ብለው የሚያከብሩት ቦታ ስለሆነ ወጣቶች ሰብሰብ ብላችሁ መምጣት ትችላላችሁ፣ የሰንበት ትምህርት ቤት ልጆች ማለት ነው። እሺ እንግዲህ የዛሬ ሰንበታችንን እንዲህ በሚያምር ሁኔታ አክብረናል፣ ጨርሰናል። እየወጣን ነው አሁን ከዋሻ ተክለ ሃይማኖትና ዋሻ ቅድስት አርሴማ ገዳም ነው የነበርነው። በዚህ በቡልቡላ ዙሪያ ላይ የሚገኝ ትልቅ ገዳም ነው። ስለዚህ በሰንበት ቀን ልጆቻችሁን ይዛችሁ የተለያየ ዓለም አቀፍ መናፈሻ ስፍራ መናፈሻ ቦታ ከምትሉ ክርስቲያኖች መዋል ያለባቸው እንደዚህ አይነት ስፍራ ነው። ልጆችን ይዞ ለመምጣት ደግሞ ይህ በጣም አመቺ ቦታ ነው። ምክንያቱም ለታክሲ ለትራንስፖርት በጣም ቅርብ የሆነ ከየትኛውም የአዲስ አበባ ዙሪያ ቦሌ ቡልቡላ ማርያም ብላችሁ ማዞሪያ ማርያም ከመጣችሁ በኋላ 20 እና 15 ደቂቃ ብቻ ከልጆቻችሁ ጋር ወክ እያደረጋችሁ በእግራቸው ወክ እያደረጋችሁ መምጣት የምትችሉበት ፍጹም ሰላማዊ የሆነ ቅድስናን የተላበሰ ስፍራ ነው። ይህን ስፍራኛ ስለጎበኘን እጅግ በጣም በረከት አግኝተናል፣ ደስ ብሎናል። ስለዚህ አዲስ አበባ ዙሪያ ያላችሁ ኦርቶዶክሳውያን ይህንን ቦታ በጣም በሚገርም ሁኔታ እዚህ አፍንጫችሁ ስር ላይ ያለ ገዳምና ታላቅ ስፍራ ቅዱስ ስፍራ ነው። ይህን ቦታ መታችሁ በሰንበት ቀን ነፍሳችሁን አድሱ። ለነፍስም ለስጋችሁም የሚያድስ ፍጹም ሰላማዊ ቅድስናው የተሞላበት ስፍራ ነው። ስለዚህ አዲስ አበባ ዙሪያ ላይ ያላችሁ ሰዎች በሙሉ ልትጎበኙት ልታዩት የሚገባ ቦታ ነው። ደጋግሜ እንደምነግራችሁ እዚህ አፍንጫችሁ ስር ላይ ሆኖ እንደዚህ አይነት የተቀደሰ ስፍራ ልጆቻችሁን ይዛችሁ መምጣት ካልቻላችሁ፣ በዚህ ስፍራ ላይ መቀደስ ካልቻላችሁ አዝናለሁ። ስለዚህ በሌላ ቪዲዮ እስከምንገናኝ ድረስ ለዛሬው ይቆየን። መልካም ጊዜ። ወስብሐት ለእግዚአብሔር። ቻው።